ዛሬ ቪዲዮአችን 156 the wave particle duality of matter and energy matter እና ኢነርጂ የምንለው ከዚህ በፊት ስለ ሞገድ ስለ ዌቭ ስለ ኤሌክትሮማግኔቲክ ራዲዬሽን ተምረናል። ኢነርጂ ማለት ያ ኤሌክትሮማግኔቲክ ራዲዬሽን እያንዳንዱ ፓርቲክል እያንዳንዱ ፓርቱ ኢነርጂ ነው ብለናል። like small part of electromagnetic radiation ኢነርጂ ነው። ያ ኢነርጂ ሁለት አይነት ፕሮፐርቲ አለው። አንዱ ዌቭ ፕሮፐርቲ ነው፣ ሁለተኛው ፓርቲክል። እሱን ምን እንለዋለን? ዌቭ ፓርቲክል ዱዋሊቲ ሁለት ማለት ነው። ዌቭ ፕሮፐርቲም አለው፣ ፓርቲክል ፕሮፐርቲም አለው። ሁለት ፕሮፐርቲ ኤግዚስት ያደርጋል። ምን ይላል እዚህ ጋር? ዲ ብሮግሊ ማለት ይሄንን ዲስከቨር ያደረገው ነው። ሁለት ፕሮፐርቲ የያዘ መሆኑን ዲስከቨር ያደረገው። Any particle with momentum exhibits wave-like behavior extending wave particle duality. Duality የምትለዋ ቁልፍ ነች። ፓርቲክል ፎርምም ኤግዚስት ያደርጋል፣ ዌቭ ፎርምም ኤግዚስት ያደርጋል። ምን ኢነርጂ ማለት አልበርት አንስታይን ያገኘው ነው። ማስ ታይምስ ስፒድ ስኩዌር ስፒድ ስኩዌር። አልበርት አንስታይን ኢነርጂ ማለት የራሱ የሆነ ማስ አለው። እያንዳንዷ ቅጣት ኢነርጂ ፎቶን ትባላለች። ያቺ ፎቶን ደግሞ የራሱ የሆነ ማስ አላት ብሎ ነው። ማክስ ፕላንክ ደግሞ ኢነርጂ ማለት ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ ነው ማለት ነው። አሁን ሁለቱም ኢነርጂ ናቸው። እነዚህ ሁለቱም ኢኩዌሽኖች ወሰደና ዲ ብሮግሊ ምን አደረገ? አልበርት አንስታይን E = mc ስኩዌር ብሏል። ማክስ ፕላንክ ደግሞ E = ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ። አሁን በዚህች ቦታ አልበርት አንስታይን አስገባው። C ስኩዌር = ማክስ ፕላንክ ታይምስ ፍሪኩዌንሲ። ፍሪኩዌንሲ ማለት ምን ማለት ነች? ፍሪኩዌንሲ ማለት ስፒድ ኦቨር ዌቭ ሌንግዝ which means ይሄ ማለት ምን ማለት ነው? mc ስኩዌር = ፕላንክስ ኮንስታንት c ኦቨር ዌቭ ሌንግዝ አይሆንም። ዌቭ ሌንግዝን ስንፈልጋት እቺ c በዚህ ትጠፋለች። ዌቭ ሌንግዝ ካልኩሌት ስናደርጋት ስንት ትመጣለች? ዌቭ ሌንግዝ = ፕላንክስ ኮንስታንት m ታይምስ c። ይሄ ማለት ፕላንክስ ኮንስታንት ነው h። እቺ ስፒድ ነች። እቺ ማስ ነች። ማስ ኦፍ ፎቶን ማለት ነው። ስለዚህ ዌቭ ሌንግዙን ማግኘት እንችላለን። ይሄንን ያለው ማን ነው? ዲ ብሮግሊ ነው። ከሁለቱ ኢኩዌሽን በመነሳት ከአንስታይን እና ከማክስ ፕላንክ ኢኩዌሽን በመነሳት ዌቭ ሌንግዝን ማግኘት እንችላለን። ያ ዌቭ ሌንግዝ የማን ዌቭ ሌንግዝ ነው? የአንድ ኢነርጂ ወይም የአንድ ፎቶን ዌቭ ሌንግዝ ነው። እስቲ እዚህ ጋር ኤግዛምፕል አለ። ካልኩሌት ዘ ዌቭ ሌንግዝ ኦፍ ሃይድሮጅን አተም። የሃይድሮጅን አተምን ዌቭ ሌንግዝ ፈልጉ አለ። ዌቭ ሌንግዝ ስንፈልግ ምንድነው የምናደርገው? ጊቭን መጀመሪያ እናያለን። ማስ ተሰጥቶናል። ማስ ኦፍ ሃይድሮጅናችን 1.67 ታይምስ 10⁻⁻27 ኬጂ። ስፒድ ደግሞ ተሰጥቶናል። ስፒድ ማለት c ነች። 7 ታይምስ 10⁻² ሴንቲሜትር ፐር ሰከንድ። ይሄ ማለት ስንት ማለት ነው? 7 ሜትር ፐር ሰከንድ ማለት ነው። ፈልጉ የተባለው ምንድነው? ዌቭ ሌንግዝ። አሁን ዌቭ ሌንግዝ ስንፈልግ ፕላንክስ ኮንስታንት አይደል የምናደርገው? ማስ ታይምስ ስፒድ። ፕላንክስ ኮንስታንት ስንት ነው? 6.63 ታይምስ 10⁻⁻34 ኪሎግራም ሜትር ስኩዌር ፐር ሰከንድ ኦቨር ማስ ስንት ነው? 1.67 ታይምስ 10⁻27 ኪሎግራም። ስፒድ ወይም ቬሎሲቲያችን ደግሞ 7 ሜትር ፐር ሰከንድ። ይህን ካልኩሌት ብታረጉት ቅድም ካልኩሌት ሳደርገው ነበረ 56.7 ናኖ ሜትር ይመጣል።
ጋር መረዳት ያለብን ነገር ተማሪዎች ዲ ብሮግሊ ሳይንቲስት ነው። ይሄ ዲ ብሮግሊ ዱዋሊቲ ነው ዲስከቨር ያደረገው። ዱዋሊቲ ማለት ኢነርጂ ሁለት ቢሄቪየር ኤግዚስት ያደርጋል። ፓርቲክል ቢሄቪየር ኤግዚስት ያደርጋል፣ ዌቭ ቢሄቪየር ኤግዚስት ያደርጋል። አሁን ኢነርጂ ማለት ምን ማለት እንደሆነ አንስታይን አስቀምጦታል። E is equal to mc ስኩዌር። እያንዳንዷ ኢነርጂ ማስ አላት። ፓርቲክል ፎርም ነው ብሎ ማሱን ካልኩሌት አድርጎ አግኝቷል። ማክስ ፕላንክ ደግሞ እያንዳንዷ ኢነርጂ ፍሪኩዌንሲ አላት። ማክስ ፕላንክ ኮንስታንት ታይምስ ፍሪኩዌንሲ እያንዳንዷ ኢነርጂ ነው። ሁለቱም ኢነርጂ አይደሉ? ከሁለቱም ኢነርጂ ወሰድን ነው። ይሄም ኢነርጂ ነው፣ ይሄም ኢነርጂ ነው። ኢነርጂ ማለት የአንድ ነገር የመጨረሻው ፓርቲክል የመጨረሻው ስሞል ፓርት ያችን ኢነርጂ ብለናታል። ከዚህ በፊት በቪዲዮአችን ስናይ ኤሌክትሮማግኔቲክ ራዲዬሽን ብለናል፣ ኢነርጂ ነው። የዛ የመጨረሻው ፓርት ምን ብለናታል? ፎቶን። ፎቶን ያለው አንስታይን ነው። ፕላንክስ ኮንስታንት ደግሞ ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ ያለው። አሁን የሁለቱም ካልኩሌሽን ወይም የሁለቱም ፎርሙላ አንድ ላይ መርጅ አደረግነውና ከሁለቱም ላይ ምን አገኘን? ዌቭ ሌንግዝ አገኘን። ዌቭ ሌንግዙም የሃይድሮጅንን ዌቭ ሌንግዝ ካልኩሌት ማድረግ ቻልን ማለት ነው። 56.7 ናኖሜትር። በዚህ መልኩ ሌሎች ፕሮብሌሞችን ሶልቭ ማድረግ ትችላላችሁ።